ሰላም ዩቲዩብ እንዴት ናችሁ? የዕለቱን አነጋጋሪ እንዲሁም አስቂኝ ቪዲዮዎች ይዘን መጥተናል። እስከ ቪዲዮ ፍጻሜ ድረስ ላይክ እያደረጋችሁ አብራችሁን ቆዩ። ወደ ቪዲዮ እንለፍ። መላው የኦሮሞ ሕዝብ መላው ኢትዮጵያ ሕዝብ እንድታቁልኝ የምፈልገው እንደ ቀነኒ ቤተሰብ እኛ ከአባገዳዎቹ ጋር ያልተስማማንበት ቦታ የአባገዳን ስርዓት የገዳን ስርዓት አለመቀበል ሳይሆን አለማክበር ሳይሆን የቀነኒ ጉዳት በግልጽ ሊጣራ ይገባል ከሚል አኳያ ነው። ፊቷን እንደዚያ ያደረገው የደረሰባት ጉዳት መጠንና ጥልቀት መታወቅ አለበት። በጎጂው በኩል እየተባለ ያለው አልገደልኩም ግን ጉማ ከፍላለሁ የሚል ስለሆነ እሱን ጉማ አንቀበልም፣ ልጃችንን ጉማ አንበላም ነው ያለው። ያለው ይሄንን ነው። ከዛ ውጪ እዛ እንትን ላይ የተገኘው ያልተገኘንበት ምክንያት ይሄ ነው። ሌላው ቤት አለን። ቤታችን ሁለቴ መተዋል። የተነጋገርነው አለ። ከመሐላ በፊት መጣራት ያለበት ነገር አለ ብለን አመልክተናል። አጣርቼ መለሳለሁ ነው ያሉ። መጨረሻ ላይ ግን ያሉት አባገዳው ወደ መሐላ ነው የምንሄደው ከመሐላ በኋላ ነው ያሉት። እኛ ያንን መሐላ አልተቀበለም እንደ ቤተሰብ። ይሄን እንድታቁን እንፈልጋለን። በመጨረሻ ማለት የሚፈልገው መላው ውጪም ያላችሁ ውስጥም ያላችሁ ለቀነኒ ፍትህ ሲጠብቁ የነበሩ ኢትዮጵያውያን በሙሉ ከልብ የመነጨ ምስጋናችን እናቀርባለን። በመንግስት ይታይልን ፍትህ አላገኘችም ልጄ ሲሉ አይ በኦሮሞ ባህል ይታይ ብለው አባትየውን ገፋፍተው በራሳቸው ቤተሰብን ሳያማክሩ ምን ሳይሉ ወደ ሽምግልና መጡት። በቃ እሺ ጥሩ ብለው ወደ ሽምግልና ሲመጣ ደግሞ ምን ተባለ? እስከ ምንጨታ እስከ አገራቸው ድረስ አባገዳዎች ሲሄዱ የቀኖዬ አባት ምንድን ያሉት? ጥሩ በባላችን መሰረት እንግዲህ የአባገዳ ስርዓት ሲመጣ ምንድነው ከኩ ይባላል። ከኩ ሚስ መማል ማለት ነው። ከኩ የሚደረገው እንግዲህ አንተ አዎ እኔ ቴዲ አዎ ቀነኒን ገድያለሁ ብለህ ስትምል ከኩ ስታደርግ ነው። ከዛ በኋላ የእርቅ ሂደቱ በኦሮሞ ባህል ትልቁ ቱባው በድሮ ዘመን ትክክለኛው ይሄ ነው። የአሁኖቹ ደግሞ አይደለም። ከኩ ወይም ደግሞ መሐላው ገድያለሁ በሚለው ሳይሆን በቃ እሱም ወደ ስራ መግባት ስላለበት ተሸፋፍኖ ተደባብሶ በቃ ይቅር ለእግዚአብሔር ተባባሉ ነው። የቀኖ ቤተሰብ ደግሞ አይ እንደዚህ አይነት ነገር አላውቅም፣ ትልቁ የኦሮሞ ባህል ቱባ ባህል ይሄ አይደለም፣ መሐላ የሚፈጸመው ሲያምን ነው፣ ሲያምን ይዛችሁት ነው ተባለና እውነቱን የሚያውቀው ፈጣሪ ነው። እንግዲህ ፈጣሪ የቀነኑን እውነት ያውጣላት፣ ቤተሰቦቻችሁንም ያጽናናልን ነው የምንለው። በቀጠሮ ነው የተለያዩት እዚህ አይደለም። ሌላው የሕክምና ማስረጃ ምክንያቱም ልጅቱ ከዚህ በፊት አንድ ነገር ሲከሰት ወዲያውኑ ባክሂስትሪ ነው የምታየው። ለምሳሌ ምንም ሰው በሌለበት ሁለቱ ባሉበት ብትሞት ባልና ሚስት ሆነው ወዲያውኑ ከዚህ በፊት ባልየው ተደጋጋሚ ጥቃት ያደርስባት ነበር ወይ ብለህ ፋርዘር ኢንቨስቲጌት ታደርጋለህ። ይሄንን ለሰብ ሲደረግ ቤት ውስጥ መስኮቱ በጥይት ተበስቷል። እነሱ የሚኖሩበት ቤት መስታወት በጥይት ተበስቷል። ይሄ ደግሞ የሆነው ወንድሟ አብሮት እያለ ቅድም ሆና ስትል እንደነበረ ተኩሶ የሳተውን which means ይጠጣል። ሌላም ልምምድ አለው። እንግዲህ ወንድሟ በቅርበት እንዳየው መድኃኒት ወስዶ ነው የሚተኛው። ሳምበዲ እያሳደደኝ ነው ይላል፣ ይቃጃል፣ ይፈራል፣ ይጠጣል። እንደዚህ አይነት ባህሪ ያለው ሰው ነው። ስቷታል። ይሄንን ፖሊሶች ገብተው ፎቶ አንስተው ወጥተዋል። ይሄንን ማለት ነው። ከዛ ውጪ ሌላ የሕክምና ማስረጃ እሱን ነፃ ለማድረግ ያቀረቡት የሕክምና ማስረጃ ከዚህ በፊት 2 ጊዜ ተደብድባ ሆስፒታል ገብታለች። ስትገባ የመጀመሪያው ልቧ ላይ ተረጋግጣ ነው። ሌላ ጊዜ ላይ ደግሞ እንደዚሁ ተመታ ነው። ማን ነው? ምንም ማን እንደሆነ የማይታወቅ ሰው ነው። እንግዲህ ይሄ ሲሆን እንደ ባል ሚስቱን ተንከባካቢ ቀነኒ አዱኛን አስመልክቶ አንዱዓለም ጎሳ እኔ አልገደልኳትም፣ ለሞቷ መንስኤ እኔ አይደለሁም፣ ነገር ግን ለቤተሰቦቿ ጉማ ከፍላለሁ አለ። ምን ይባላል አሁን ይሄ? ፍትህ ይረጋገጥ፣ የገደላት ሰው ወይ ለሞቷ መንስኤ የሆነ ሰው ይታወቅ፣ ሲደበድባት የነበረ ሰው ይታወቅ እንጂ ጉማ ይከፈለን አላሉም እኮ ቤተሰቦቿ። እውነታው ይውጣ መጀመሪያ ነው። አንተ ካልገደልካት ወይም ደግሞ ለሞቷ መንስኤ ካልሆንክ አንተ ሳትሆን እኛን ለአንተ ጉማ መክፈል ያለብን። ቢኮዝ በድለናህላ ባላጠፋው ጥፋት ሽምግልናውም ይሄን ነው ማረጋገጥ
ያለበት። ሽማግሌዎቹም አባገዳዎቹም እዛ ያሉት ሰዎች እውነታውን አውቀነዋልና ወደ መሐላ እንሄዳለን። የምን መሐላ ነው ሲጀምር? እውነታውን ካወቃችሁ እውነቱን ማስረዳት ነው። የሷን ቤተሰቦች እኮ ልጅ ነው ያጡት። ያማል እኮ ልጅ ማጣት እኮ ነው የደረሰባቸው። በገንዘብ ልታታልሉ ወይም ደግሞ ፍትህ ልታዛቡ ከሞከራችሁ ሽማግሌ ነን ባዮቹ ራሳችሁ ትክክል አይደላችሁም ነው። ሌላው እዚህ አካባቢ ዜና የምታነቡ ነው ሰዎች ናችሁ። አንዱዓለም ጎሳ ተባርኮና ተቀደሰ። የምን መባረክና መቀደስ ነው? የምን መባረክ ነው እንዴ? ፍትህ ሳይረጋገጥ ባርከው እንዳትገባትም ወደ ስራ ትገባለህ እንዴ? ለካ ተው እንጂ ትገባለህ። ህዝብ ማመን አለበት። ይሄን መጀመሪያ የሰራኸውን ስራ ወይን ገድላታል ወይን ለሞቷ መንስኤ ሆናል ወይን ክሊር ሰው ነህ፣ ፒውር ሰው ነህ። በቃ ይሄ ነው መረጋገጥ ያለበት። ይሄ ባልተረጋገጠበት ሁኔታ ጉማ ከፍላለው ዝባዝንኪ ምናምን የሚሆን አይመስለኝም። አባገዳዎቹንም አታሳጧቸው። በገንዘብ የሚፈታ ፍትህ በፍጹም የለም። በእርግጥ ይሄንን የሞቷ መንስኤ ይሄ ነው ብሎ ሊነግረንና ሊያስረዳን የሚገባው ፖሊስ ነበር። ይዞታል፣ መርምሮ ለቆታል። የለቀኩበት ምክንያት በዚህ ኬዝ ነው፣ ፒውር ስለሆነ ንጹህ ስለሆነ። አይ ለጊዜውን የለቀኩት በዚህ ጉዳይ ደግሞ ወንጀለኛ ነው ሊለን የሚገባው እሱ ነው። ከዛ በኋላ ነው ወደ ሽምግልና መኬድ ያለበት። ፍትህን በገንዘብ በፍጹም አታሳጡ። እኔ አባትየውን ሳላደንቅ አላልፍም። የቀነኒን አባት ትክክለኛ ፍርድ እንግዲህ ከእግዚአብሔር ነው የሚሰጠው። እንግዲህ ጊዜ ቢወስድም መታገስ አለብን። ከእግዚአብሔር ፍርድ ሀቋ ይወጣላታል ብዬ አስባለሁ። ምን ትላላችሁ? ምን ጊዜ ላይ ነው ከደረስ ነው ፍቅር የምትላታ ደግሞ ስለ ዘመኑ ልትለው። አሁን ባለፈው ተጠርቼበት የርኩት ኢቨንት ላይ ታዩ በቃ ጦት ውጭው ታጥሏል። በቃ ጦት ታጥሏል። ምን ማሳዣ የለም። ክፍት እንዴ በቃ እኮ ነው ይሄ ነገር። በቃ እየተለመደ መጥቷል። አይጠቀሙም ብዙ ኢቨንቶች ላይ ካያችሁ ነው የምታዩ። እንደባፍቱ እንዲህ ልይ ያለ አለ ራሱ ነው እንዲህ ልይ ነው የሚለው። ትንሽ እንኳን አታፍርም። አሁን የሰጡት ታለ የነጡት የተደብረ የሰጡት መጣ ያንጀቱት ድሮ ማለት ምን ማለት ነው? ደን አሁንስ ምን ሆነ? ምን ሆነሻል? ያን አፍላው ጊዜ የምርጫ ቀስቀሳው ጊዜ ቶቴሽ ብርቱካን ነው እኮ የሚመስለው። ብርቱካን እና ቤቱን ላስገባ እኮ ምንድነው በእጅ ያስከይሉኛል። ራስቸው እንደዚህ እንዳልኩ ነው የሚገርም። እሺ አሁን ምን ሆነ? አሁን ምን ሆነ? ስላሁኑ ነገር አሁንማ በቀር ሳይሆን ሽንኩርት ነው የሚመስለኝ። ሽንኩርት ኧረ ሳይሆን ያስለቅሰኛል ማለት ነው። እባክሽ ምን ማለት ነው? ምን ማለት ነው? አወራረዱ ነው ፍቅር። አወራረዱ እኮ ኤክሶችሽ ክራሾችሽ ሁላ እኮ የሚያስለቅሳቸው እንትን ሁኔታ ውስጥ ገብቷል እኮ። አይ እንግዲህ አትጨማል ከራሽ ምናምን ላይ ምን ነው የሚያስለቅሰው? ያው ፍቅር ግን እኔ አንዳንዴ በሽቲ ሳይሽ እቺ ሴትዮ ፍሬ ያላት እንዴ ፋያ ካያ ኧረ ፍቅር ፍሬሽ ያስቀጣላት ይልል ነው። ቀልድ ነው እንዴ? ምን ሆነሽ ነው? ፍሬን ሳፈርቀለሽም ታወራለህ። ዴዚ አግብተሽ ጠበቅሽኝ እንዴ አሁን ባል አለኝ እኔ just like ዳና ወይኔ በእውነት እኔ እኮ ስታሰር እኮ ገና እኮ ዴዚ እኮ ለአቅመ ሔዋን አልደረሰችም ነበር። ከምኔው አሁን አገባች። ኦ ማይ ጋድ ይመቻችሁ። ኮንግራቹሌሽንስ ለአንቺም ላሞራው ለአንተ congratulations በእውነት እኔ ደስ ብሎኛል። I hope እዚህ አዲስ ዓመት I hope it's just ሰላም ህይወት for አንተ just like ጸሎት just ጥሩ ህይወት God is with us እግዚአብሔር አለ። ደህና ተመላላች ሰራተኛ ታዝጎች አንድ ላይ ኮላብ አደረጉ። ተላላልኩ ነው አንተ ነህ? እኔ ነኝ። በሰራተኛ ምን ትችላለሽ? እኔ ማልችለው ለምን ቻፓቲ ለሳውዝ አፍሪካ ብቲ ያለ ሽንኩርት ወጥ መስራት ትችላለሽ? እችላለሁ፣ በመላጣው ማለት ነው። ያለ ዘይትስ መላጣ ብሮ እችላለሁ። ነው እንዴ ከሆነ ያለ ደሞዝ መስራትስ በቴስታ ማለት ነበረ። እንዴ ስለሌለኝ እኮ ነው። ተጫዋቹ የማህፀን ዶክተር ይላል። ይሄ ሁሉ ከተማ ነው። ቲክቶክ ላይ ቆይቼ ይገርምሻል። ትልቅ አዳራሽ ላይ ለብዙ ህዝብ የኮሜዲ ስራ ማቅረብ እፈልግ ነበር፣ ግን ምን ዋጋ አለው? ህዝቡ የለም፣ አዳራሹ ግን አለ። የገና ዛፍ ነው የሚታየው። እና ምን እንዳደርግ ትመክረኛለህ? ለምን ከፋፍለሽ አታከራዩ?
ምን ለህመም ነው እንዴ? ለገቢ ምንጭሽ መስሎኝ። እየቀለድክ ነው? አሞኝ እኮ ነው ዶክተር ጋር የመጣሁት። እመኝኝ፣ አንቺ ዶክተር ሳይሆን ኢንቴሪየር ዲዛይነር ነው የሚያስፈልግሽ። እስኪ ይሄን ቅለቢ። በእጅሽ አይደለም። ሰው መሬት ገዝቶ ያስቀምጣል፣ አንቺ ይዘሽ ትዞሪያለሽ አይደለ? ደላላ እንዳይው ብቻ እንዴ ባትጌ። ለማንኛውም ዶክተሩ ሲመጣ ይሻል ማለት አንተ ዶክተር አይደለም? ኧረ እኔ ሚስቴን ይዣት መጥቼ ነው። አስተማሪ ነኝ። ድሮ እነ ማዘር እሑድ እሑድ ገላችንን ሲያጥቡን ይላል። ኧረ በለው ይሄ ግድያ ሙከራ ነው። ይመቻችሁ ውዶችዬ። ለዛሬ ያስኩላችሁ ቪዲዮዎች እነዚህን ይመስሉ ነበረ። ላይክ አድርጉ። ያላችሁን አስተያየት ደግሞ ኮሜንት ላይ ጻፉልኝ። ነገ በሌላ በአዲስ ትኩስ በሆኑ አስቂኝ እንዲሁም ቁም ነገር አዘል ትኩስ ቪዲዮዎችን ይዤላችሁ እመጣለሁ። ላይክ ማድረግ እንዳትረሱ። ሰብስክራይብ አድርጉ። ባይ ባይ።